እያወራ ነው ያቺን ምንድነው እየተናገርክ ያለው ያለም ይናገረዋል። ምንም የተናገርኩት ነገር እኮ ሰምተሃል። እኔ ያንተን ቤተሰብ ገድያለሁ ይበቃል እያልኩ ነው ያለሁት። ምንድነው እያወራ ያለው? የማይሆን ነገር ነው እያወራ ያለው። ይህን ውሸትን እንድታቆም ፈልጋለሁ። ከቤተሰቦቼ እንድትርቅ ፈልጋለሁ። በጣም ያሳዝናል፣ በጣም ያሳዝናል። እየነገርኩ ራሱ ምንም ልሰማኝ አልቻልክም። እውነቱን ራሱ መቀበል አቅቷል። ምንድነው የምታወራው? እውነቱን ለመናገር የማይሆን ነገር ነው እያወራ ያለው። እንዴት ቤተሰብን ልገለጥ ትችላለህ? ቆይ አንተ አይገባህም እንዴ? ቺናር አይገባህም እንዴ? ምንድነው አማርኛ ምናምን አትችልም እንዴ? እኔ ያንተን ቤተሰብ ገድያለሁ። በቃ ሆስፒታል ውስጥ እንዳለ ነው የገደልኩት። በቃ ይሄን የምነግርህ በቃ የጋዝ መተንፈሻውን ነቀልኩት። በቃ እሱ ነው እያለ ይናገረው ጀመረ። ሌላ ደግሞ በጣም ደንግጣ እንደዚሁ ትተዋወቃላችሁ እንዴ? አይደለም አሁን ገና ነው የተዋወቅ ነው አይደለ እንዴ? አሁን የተዋወቅ ነው እያለች አሁን ተመልሳለች። በጣም ደስ ብሎኛል ስለተዋወቅን ወይዘሪት አሁ እያለ ይነግራት ጀመረ። በቃ አትቁም እንጂ ተቀመጥ እያለች ነግሯች ልቀመጥ ብሎ ይቀመጥ ጀመረ። ወዲያውኑ ልትሄድ ስትል አሁ ነይ እንጂ ተጫወቺ፣ ነይ ቁጭ እያለች ሌላ ትነግራታለች። ነይ ቁጭ እና እናወራ እያለም እሱ ይናገራታል። እንዴት ነውና እንዴት ልትገናኙ ትችላላችሁ እያለች ትጠይቃለች። የስራ ነገር ነው ያገናኘን። እንዴት ግን? ያው ስራ ነው በቃ ሴክተር ላይ እንደዚህ ተገናኘንና እንደዚሁ በመጨረሻ ብዙ ነገሮች የሚያስፈልጋን ነገሮች ስለነበሩ ሌላ አገዝኳት። በቃ እንደዛ ነው። በቃ የሂሳብ ነገሮችን ምናምን ተረዳዳና በቃ ፋሽኑ ላይ እንደዚሁ በጣም ወደ ላይ ከፋለን። በቃ እንደዛ ነው የተፈጠረው፣ ሌላ ምንም አይደለም። እውነቱን ለመናገር እኮ ጥሩ ሰው ሲሰራ መጥፎዎች እንደሚያወደደው የታወቀ ነው። እውነትህን ነው። በጣም ደስ ሰፕራይዝ ስለሆንኩ ነው። እንዴት ናችሁ እያለች እሱን ትመጣለች። እንግዳ አለ እንዴ? ሰላም ነው? እንዴት ነህ? ደህና ነህ? እንዴት ነች? እንደመስለኝ ግን እቺ ማናት እቺ ልጅ እያለ ይጠይቀ ጀመረ። እሱን ትባላለች፣ ያው ልጅ ናት። እንደዛ ነው እንዴ እያለ ያታነ እውነቱን ነገር በአሁን ያወጣችው እያለች ትወራለች። ወደ መቀመጫው ሜዳ ትቀምጣለች። እየተታወቃለች አይ ዛሬ ታወቁት ግን አውቃለሁ፣ ግን አንተን የሆነ ቦታ እኔ እንጃ እያለ ያሯል። አይ ላስታውስ አልቻልኩም፣ ግን ወደ ክፍሌ ራሱ ሄጄ ምንም ልሰራ አልቻልኩም፣ ደብሮኛል። እና ምን ችግር አለ? ጭንቅላትሽ ምን ቢፈጠር ነው የርሽ? ሌላ ትንግዳለች። ለይሰኑ እንዳለ ጨርሰሻል? የቤት ስራሽን እያደረገን? አይ ምንም እኮ ነገር የለኝም፣ የቤት ስራ ምንም የለም። እያንዳንዱ ነገሮችን እሱን መከታተል አለብኝ። ስለዚህ የቤት ስራሽ መስራት አለብሽ እያለች ነግራቸው። አይ ምንም እኮ አያስፈልግም ነበር። አይ እሱን በመጨረሻም ትምህርቷ ላይ መጠንከር አለበት። እሺ ምን አቅም አለኝ እያለች ትሄድ ጀመረ። ከአሁ ጋር በጣም ያምራሉ እያለ መህመት ያወራል፣ ይሳሳቃሉ። መርት እንደዚሁ በጣም ደንግጧል። ወዲያውን ይሄ ቀለበት የማን ነው እያለ ይጠይቃል ጀመር። ደጋግሞ እጇን ታነሳለች። አግብቻለሁ በቃ እያለች ተመልሳለች። ምን እየቀለድሽ ነው? እንደዚህ ሊሆን ይችላል እያለ ይጠይቃት ጀመረ። በቃ አግብቻለሁ ያልኩት ከማን ነው? በቃ በሰፈር አንድ ሰው ነበር። በቃ እንደዛ ነው ማለቴ። እንዴት እንደዚህ ነገር ልታረግ ትችላለሽ ብዬ ነው። እንደዚህ አታረግም ብዬ በጣም እርግጠኛ ነበርኩ። በቃ አረኩ በቃ። ስለዚህ ከህይወት ይውጣ። ምን ሆነሽ? ማይሆን ነገር አታውሪ። እንዴት እንደዚህ ትሪያለሽ? እኔ ላገባልሽ ነበር እንዴ? እንዴት ለምንድን ነው ሁሉ ነገር ያረግሽው? ቆይ እያለም ይጠይቃት ጀመር። ይሄን ልቀበል አልችልም መርት። በቃ ይሄን ነገሮች እንዲከብደኛ ታርክ። በቃ አሁን ቀለበት ታርጊያለሁ። ስለዚህ በቃ ህይወትን ኑር። አይ ለምንድን ነው እንደዚህ ያረግሽው? እኔን ካንቺ እንድርቅ ስለምፈልጊ ነው አይደል ነገር የምታረጊው? አውቁም። እውነቱን ተናገሪ። መቼም ቢሆን ይሄን ነገር ይቅር አልችልም። ንገሪኝ እውነቱን። ከኔ ለመራቅ ብለሽ ሁሉ ነገር ያረግሻለሽ አይደለም? እኔ ደስተኛ አይደለም። ተናገሪ እያለ ይነግረታል። በቃ ይበቃል። በቃ ሁሉ ነገር አብቅቷል። በቃ እኔ አግብቻለሁ። በቃ ይህን ተቀበለው። አውኩ ላይ ልቀቂኝ ብላ ትሄድ ጀመረ። ወዲያውኑ ቀጥ ብላ ስትሄድ እሱ በሀሳብ ይዋጣል። ምን ማድረግ እንዳለበት አላወቀም። ያቺን ደግሞ እንደዚሁ እሺ አሁን ምን ልታረግ ነው? እውነቱን ሰምታል። ምን ልታረግ ነው? ተናገር እንጂ እውነቱን አውቃለሁ አሁን እያለ ይነግራል። እገላለሁ አንተ ውሻ እገላለሁ ብሎ ሲያንቆች ይናር እያለ እንደዚያው ተፋሚ ይገባል። ይዘዋል። ተው እንጂ ምን ሆናችኋል? ተው እንጂ እንደዚያ አባዬ
በመጨረሻም እያንዳንዱ ነገር እኮ አስታውሻለሁ። አንተው ዝም በል ጂናል ቆይተው እያለ ይነግራል። ያችን ከዚህ ጥፋ እያልኩን እያለ ይነግሯል። ከዚህ ጥፋ እያለ ይነግሯል። በቃ ምንም መናገር እንፈልገውን ተናገር ያለው በመጨረሻም እኔ እያንዳንዱ ነገሮች እንደዚህ ወደ እኔ የሚመጣብኝ እንዳልሆነ እንድታውቀው እፈልጋለሁ ብሎ ተናግሮ ትሄድ ጀመረ። ቺናር ማበዱን ይቀጥላል። እንደዚህ በሌላ በኩል ውጭ ላይ ቁጭ ብላ በሀሳብ ቶታል። ይሄ ነገር ምንም ለእኔ ሊሰራ አልቻለም። ይሄ ባዶ ቀለበት ነው፣ እጅ ላይ ራሱ ያለ ይመስለኛል። እንዴት እንደዚህ ሊሆን ይችላል? ከቀልቤ መሆን አለብኝ ብላ ታወልቅና ቀለበቱን ትወረውሯለች። ተወኝ ብላ ትራመድና ግን ወደ ኋላ ትመለስና ቀለበቱን አንስታ ከኋላ ኪሷ ውስጥ እንደዚህ ትከትና ወደ ውስጥ ትገባ ጀመረ። ይሄ እውነት ነው አባት ወንድም የሚያወራው እውነት ነው? አይ ውሸት ነው ልጄ፣ ውሸት ነው። ና ቆይ ቁጭ በል ተረጋጋና ሁሉ ነገሮች አስረዳለሁ ብሎ እንዲቀምጥ ያደርጋል። አባዬ እንዴት ልረጋጋ እችላለሁ? ይሄ እውነት ሊሆን ይችላል? እንዴት እንደዚህ ሊያደርግ ይችላል? ወንድሜ አይ የነገርኩ እኮ ነው፣ ውሸት ነው። ያችን በመጨረሻም ከቴኪን ጋር እየተባበረን ያለው ከዛ በኋላ እያንዳንዱ ነገሮችን ለማበላሸት እየሞከረን ያለው እያለ ይነግረዋል። ለዛ ነው የሁሉ ነገር እየተፈጠረ ያለው። ገባክ? አንተ እውነቱ ሊገባ እንዳይችል ሁሉ ነገሮችን እያደረገን ያለው ገባክ አይደለ እያለ ይነግረዋል። ስለዚህ ልጄ ተረጋጋ፣ ያችንን ታውቀዋለህ ጠንቅቀህ፣ ምንም ይህን ምንም እንደሚያደርግና ውሸት እንደሚያሽ ታውቃለህ። ስለዚህ ተረጋጋ ልጄ ተረጋጋ እያለም ይነግረው ጀመረ። በመጨረሻም እሱን አባርሬዋለሁ፣ የማይታመን ሰው ነው እያለ ይናገረዋል። ስለዚህ አንተ የኔ ልጅ አለ፣ ስለዚህ አንተ ብዙ ነገሮችን ታስተካክልልኛለህ። ተኪንና ያችን የሚለውን ነገር ምንም ቦታ አትስጣቸው፣ ጭንቅላት ውስጥ እንዲገባ ራሱ አትፈቅድላቸው እያለም ይነግረው ጀመር። ቺናርም በሀሳብ እየሄደ ከአባቱ ጋር ይስማማ ጀመር። ይሄ እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? በመጨረሻም እኔን ለመበቀል መብተት የመጣው እንጂ ሌላ ምንም አይደለም። አዎ የሆነ ነገር ብታቅድ ነው እንጂ ያለምንም ነገር እንደዚህ እንደምታረግ አውቃለሁ እያለች ታወራ ጀመረ። ዴኒዝ ወዲያውኑ ጋር ትገባለች። ወደ ውስጥም ዴኒዝ ስገባ ማመት የሚባለው ሰውዬው ታያለች። እንደዚሁ ትቀበለዋለች። ሰላም ነው ብላ እንደዚሁ ታያለች። ሰላም እንዴት ነች እያለች ለፍቻል። ወዲያውኑ ግን እንዳየች ክቡ ትላለች። ታዋቂው ማመት ይባላል። በመጨረሻ የሚስራ ባልደረባይ ነው። ቢዝነስ ጓደኛው ነኝ። ዴኒዝ ደግሞ ያው የወንድሜ ወንድም እንደዚሁ ሚስት ናት። ተቀመጭ ለም ቆምሽ። አይ ምንም አይደለም ትንሽ ደክሞኛል፣ ወደ ክፍሌ ልሂድ ብላ ታወራለች። እሺ ብላ ከው ብላ ታወራለች። ፊቷ አስተያየቷም እንደዚሁ የሆነ ነገር የሚናገር ይመስላል። ወዲያውኑ ግን መህመት የሆነ ነገር እየጠረጥራል። ወደ ክፍሏም ከገባች በኋላ ዴኒዝ እንዴት ሊሆን ይችላል? እንዴት እዚህ ሊመጣ ይችላል? ቺናር ለመበቀል የሆነ ነገር ለማድረግ ያሰቡ እያለች በሀሳብ ትዋጣለች። በመጨረሻም ደግሞ ኤፍሱን እንደዚሁ ቆማለች። ወዲያውኑ ብቻውን ነበር መህመት። ወዲያውኑ ነይ እንጂ እያለ ይጠራታል። ኤፍሱን ወደ ውስጥ ትገባለች፣ ትቀመጣለች። እንዴት ነሽ? ደህና ነሽ? ያው ብቻህን ስትሆን እኮ ልወጣ እያልኩ ነበር። አይ ከራሴ ጋር እያወራሁ ነበር። አንቺ ካለሽ ማ ከአንቺ ጋር አወራለሁ። ቆንጆም ግን አንድ ነገር እስቲ ልጠይቅ። አንቺ አሁን ልጅ ነሽ አይደለ? አዎ እያለች ትሮለች። ቆንጆም ግን በመጨረሻም እንደ እናትሽ ብዙ ነገሮች የሚቀይሩ ነገር ነው። ግን ከአባቴ ጋር ነው በብዛት የምመሳሰለው። ግን እድሜ ስንት ነው እየጠይቃታል። 20 ነኝ እያለች ትነግራለች። ለምንድን የጠየቀኝ ግን? አይ ምንም አይደለም ዝም ብዬ ነው። ግን አንተ በመጨረሻም የሆነ ነገር ብጠይቅ ችግር አለው? ችግር የለም ጠይቀኝ። በመጨረሻም አንተ እንደዚሁ የከብቶች ማረቢያ ቦታ ነገር አለቅ አይደለ? አሁን የት ነው ያለው? እያልገበ ያው ትንሽ የሆነች ካምፓኒ ነው አለች። ብዙም ሩቅም አይደለችም። ያው ሌላም ስለምታውቀው ከእሷ ጋር ብዙ ነገሮች እየሰራን ስለሆነ ብዙ ነገሮች ይቀየራሉ። ቆንጆ እያለች ትነግረዋለችም። አዎ እንደዛ ነው። አንተ ጋር የምትችለው ይችላሉ፣ ግን ችግር የለም ላሳይሽ ይችላሉ ብሎ ሊያወራ ሲል አሁን ትገባ ጀመረ። ኤሶን ምንድን ነው ለምን መጣሽ ወደዚህ እያለች ትጠራታለች። ወደ እሷ ጋር ምትሄድ ጀመረ። እባክሽ ከክፍልሽ እንድትወጪ አልፈልግም፣ ደበረኝ እኮ። አይ ምንም አይደለም በቃ ወደ ክፍል ሂጂ። ግን እፉ እናቴ በጣም እኮ ምንድን ነው? ቆይ በቃ ኤፍሱን ያልኩሽን አልኩ አድርጊ እያለ ንግታል።
ውፍ ብላ ቀጥ ብላ ትሄድ ጀመረ። ወዲያውም አመት ካለበት ይነሳል። እሺ በመጨረሻም ሁሉ ነገሮች እያየሁ ነው ያሉት። በመጨረሻም ያችኛዋ ልጅ የመጀመሪያው የት ሄደች? ሊገባኝ አልቻለም እያለ ይነግረው ይጠይቃት ጀመረ። እዛው ቆማ በሀሳብ ትወጣለች። በመጨረሻም እዚህ በመምጣት እንዲሁም በጣም ብዙ ነገሮች እንደሚቀየር ዋጋው ሀሳብ እንዳይገባሽ፣ እውነተኛው ልጅ ግን የታለች? ያንተ ልጅ የለችም። ምን ተፈጠረ? የታረሻት? በመጨረሻም ደበቅሻት? እሷ ነው ሁሌ እንደምትደብቂው እያለ ይነግረታል። ይቺ ልጅ የኔ ናት፣ ያንተ አይደለም። እውነቱ ደግሞ እሱ ነው። በመጨረሻም ያንዳንድ ነገሮችን ለመጉዳት ነው አይደለ ወደዚህ የመጣው? አይ እንደዛ አይደለም፣ ዝም ብዬ ለማንዣበብ ነው። ሌላንም እንደዚሁ ለመጉዳት ነው አይደለም? ምክንያቱም አንተ ምን አይነት አረመኔ እንደሆንክ አውቃለሁ። አይ ታይ፣ አሁን ብዙ ነገሮች ተቀይረዋሉ። ራሴንም ሳይቀር ነው የቀየርኩት። ተግባባን አይደለም? እንደዚህ አይነት ነገሮችም እንደማይፈጠሩ ጠንቅቄ አውቃለሁ። ግን አሁን ብዙ ነገሮች እነግርሻለሁ፣ ደጋግሜ እነግርሻለሁ። ግን በመጨረሻም ብዙ ነገሮች ይቀየራሉ ከጥቂት ቀናቶች በኋላ ማለት ነው እያለም ከት ብሎ ይሰጋል። ፊትሽን ውስቲ በመጨረሻ $1,000,000 መሰለኮ። በቃ እኔ ልሄድ፣ ሁሉ ነገሮች ይጨርሳል። ካሁ ስለተገናኝም ደስ ብሎኛል እያለም ያወራጀም ሌላ ስመጣ እሺ እንደዛ ከሆነ እሺ ቆየውን ነገር ግን ማሳይ ነገር አለ ከመሄድ በፊት ብላ ሌላ ትነግረዋለች። ይቀመጣለም። በሌላ በኩል ደግሞ እንደዚህ በመጨረሻም ተስፋ ያልቆረጠው ሰርዳር ፓስፖርትና መሳሪያ ገዝቷል። ፓስፖርቱ ፌክ ነው የተሰራው። እንደዚሁ በመጨረሻም ለዴኒስ ነው። ወዲያውኑ መሳቢያዎች ላይ ያስቀምጥ ስል አይ እዚህ ማ ይታያል ብሎ ወዲያውኑ ሶፋው ጋር ይሄድና ከጀርባም ያስቀምጠው ጀመር። አሁን እንደዚህ ቆንጆ ነው ብሎ እንደዚህ ያወራ ያለ እናቷ ትገባ ጀመር። ኮቶን ያውና ይቀመጣል ሶፋ ላይ ቁጭ ብሎ ሁለቱም ያወሩ ጀመረ። ወዲያውኑ እንደዚሁ እሱም እያወራም በትውስታ ውስጥ ይሄድ ጀመረ። ወደ እሷ ክፍል ገብቶ ወደ እናቱ ክፍል ወርቆቿን እንደዚህ ሀብሎቿን ሰርቆ የሻጠው ነገር ትዝ ይለው ጀመረ። ሌላ በኩል ደግሞ እንደዚሁ ቁም እያሉ ያቆሙታል። ምንድነው የምታደርጉት? ተውኝ እንጂ እያለ ያወራል። ሴፍኬ አይ ምንም እንደው ነገር የለም አሁን ትከፍላለህ። የት ነው ያለው ሁሉ ነገር? ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። እንደዛ ከሆነ እናገኘዋለን። ተኩሶ ቆይ እውነት ለፈጣሪ ብላችሁ እባካችሁ ልጅ አለኝ። አይ ይሄም መጀመሪያ ማወቅ ነበረበት። ግደለው እያልኩ ነው እያለ ይነግረዋል። እውነቴን ነው የምላችሁ ነገ አንድ ቀን ብቻ ስጡኝ፣ ነገ አመጣለሁ ገንዘቡን እያለ ይናገራል። እሺ ችግር የለውም ነገ እንጠብቃለን አንድ ቀን፣ ከዛ በኋላ ግን አንለቅም ብሎ ይናገሩና ይሄዱ ጀመር። በመጨረሻም ግን ይገሉኛል፣ በአሁኑ ላመልጥ አልችልም እያለ ይናገር ጀመር። በሌላ በኩል ደግሞ ቴክን እንደዚሁ እያወራን ያለው እሺ ችግር የለም ይሄ ጀዝባ ልጅ በመጨረሻም እሺ ችግር የለም አመሰግናለሁ። እሺ ምን እየጠበቀ እንደሆነ ብቻ ነገረኝ። እሺ አዲስ ነገር ከተፈጠረ ነገረኝ። እሺ በቃ እመጣለሁ እዛው ጠብቁኝ ብሎ ይወር ጀመር። ሰርዳር አንድ ቀንም በመጨረሻ ልታጣቁም አልችልም። ወደ ልትሄድ ነው? አይ የሆነ ስራ አለኝ ወዴ እዛ ልሄድ ነው እያለኝ ካለ እሺ እንደዛ ከሆነ ቆንጆ እራት ምናምን ላዘጋጃ እያለች የናገርና ቴኬን እያነከሰም ይሄድ ጀመር። በሌላ በኩል ደግሞ ለምንድን ነው እዚህ መጣው? ኦኩ ለምንድን ነው እንደዚህ ያደረግሽው? እያለም ማርት እየተራመደ ቀጥ ብሎ ቤቱን ባይኑ እያየን ያለው ኦፍ እያለ እያወራን ያለው እንደዚሁ ኦስጎ ደግሞ እየተራመደ ነው። ምን ያደረገ ነው የሰውዬ ደግሞ? ሰውዬው ብራዘር ምንድን ነው ስራ? ምን ፈለግ ሰውዬው? አቤት ምንድን ነው? ለምንድን ነው እዚህ ቦታ የቆምከው? እያደልከዋል። ምን ነው ቤቱን እያየሁ ነው ያለሁት። ምንድን ነው አያሳፍርም? ዝም ብለህ ስተው ቤቱን ማነቆ ያንተ ለምንድን የተገረ? ምክንያቱም ይሄን ቤት እኔ አለሁበት። አንተ ያኛው ሰውዬ ነህ እንዴ? ምንድን ነው የምታወራው? የምን ሰው ነው የምታወራው? ያማል እንዴ? ዝም ብለህ እንደዚህ የሰው ቤት ቋቋሚ ካል ወደዛ ሄድ። ዝም በል እያልኩ ነው። ኦዝ እያለች እንደዚሁ ትመጣለች። አቁም ወዲያውኑ ያዘችውን ክስታት ጥላ በመጨረሻም ምን እያደረጋችሁ ነው ያላችሁት? ይሄ ሰውዬ መጨረሻም እናንተ ቤት ውስጥ እያየን ያለው ምንድን ነው? እነሱን አውቃቸዋለሁ። በል ሚሆን ነገር አትሆን መርት በቃ ሂድ ከዚህ ግን እኮ ላውራሽ እኮ ነው መርት ሂድ እያልኩ ነው እያለች ስነግረዋል። ልጅ መርት ምንም ሳይል በመጨረሻ ሜዳን ከአሁን በኋላ ወደዚህ ቦታ ምን እንድመጣ አልፈልግም ገባክ? እሺ ችግር የለም አልመጣም ብሎም ቀጥ ብሎ መርት ሄድ ጀመረ።
ይሄ ሰው በመጨረሻም እኮ የሚያደርገው ነገር አይታወቅም እያለ ይናገራል። ችግር የለም አንተም መሄድ ትችላለህ። እሺ የኔ ቆንጆ እሄዳለሁ። እሺ ላይሴ ንገሪያት ሰላም በይልኝ። እሺ እያለም በፈገግታ ይሄድ ጀመር። በሀሳብ ግን እሷ ትዋጣለች እንደዚሁ አውኩ። ወደ ዩቲዩብ ቻናላችሁ የቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ይህን ትመስል ነበር። በቀጣይ ምን ይፈጠር፣ በቺናርና በሁለቱ መሀል ምን ሊፈጠር ይችላሉ? እንደዚሁ ሁለቱ ምን አዲስ ነገሮችን ሊያደርጉ ይችላሉ? በሌላ በኩል እውነቱን የሰማው አቶ ፋሚስ ልጁ ላይ ምን አይነት እርምጃ ሊወስድ ይችላል? እንደዚሁ ተስፋ ያልቆረጠው ሰርዳር ዴኒዝን አግቶ በመሳሪያ ቺናር መጥቶ ወደ ሌላ ሀገር ሊሄድ ይችላል ወይ? በሌላ በኩል እንደዚሁ ማመት እንደዚሁ ዴኒዝን ፈልጎ ሊያገኛት ይችላል። ካገኛትም በኋላ ምን ሊፈጠር ይችላል? ዴኒዝ እውነቱን ያወቀችው ለቺናር ልታስጠነቅቅ ትችላለች። ይህን ሚስጥር ለማን ልትናገር ትችላለች? ሙሉትና ሌሎችም አጓጊ በርካታ የሆኑትን ትዕይንቶች በቀጣይ ይዤላችሁ መጥቻለሁ። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቃችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይጥፋ እያልኩ ቻው።